ሰላም ነው። ቸኩለን የጠራህ? አዎ እኮ ቅድም አውርተናል በስልክ እና ታዲያ መምጣት ያስፈልግ ነበር። አስፈላጊ ነው ሙሉ እንድትነግሪኝ ነው። አሁን እሱ እያለኝ ያለው በቃ ሽንቱን እንዲገጥሮ ከኔ ጋር ይከራከራል። እኔ አያስፈልግም በቃ እያልኩ ነው። ስማት የምትልንስ እኔ ምን እንዳወራችሁ አላውቅም። ሃይሚ ምንድነው ማለት ከኔ መለየት ትፈልጊያለሽ ነው? ካንተ መለየት ፈለኩም አልፈለኩም ግን ከዚህ በኋላ በቃ ቢበቃ ይሻላል። እኔም እናንተ ቤት ላይ እየመጣሁ ምናምን መረበሽ አልፈልግም። እናንተ ቤት ላይ ሁላችሁም ሴት ወንዶች ናችሁ። ሴት ልጅ ደግሞ አታስፈልጋችሁም ብዬ አስባለሁ። ምን ማለት እኔ አሁን ለምንድን ነው ግራ የምታጋቡ? እንደዚህ እኮ አይባልም ሃይሚ። እኔ ሀብቴ ምን እንዳልካት እኔ አላውቅም ማለት ያልጠበቅኩት እኔ ምንም አላልኳትም። መጀመሪያ ሲጀመር አዳምጣ ተስማምታ ነው አይደል መጣችሁ እየነገርኩ ነው። አንተ ሽንተን ገትረህ እየተከራከርክላት ነው። እኔ ታውቃለህ ሀብቴ ምን ያክል እንደማከብረው እኮ። እሺ እና ከመሬት ተነስተሽ ነው እኔን ከኔ ጋር መለየት የፈለግሽው? እና ከሰው ጋር ከምጣላ እኔ ከሀብቴ ጋር ከምጣላ ካንተ ጋር ብለይ ይሻለኛል። ምን ማለት ነው? ምክንያቱም እኔ በጣም ነው ማከብረው። እኔ እኮ ነኝ አብሬሽ ያለሁት ሀብቴ አይደለም እንዳውቁ አይደል? ታላቅህ ነው እኮ ታላቄ ቢሆንም ያው አክብሬ እኮ ነው እያወራሁት ያለው። ግን አንዳንዴ ደግሞ የኔ ግንኙነት ላይ ቤተሰብ መግባት ያለበት ቦታ አለ። ልክ አለው አይደለ? ልክ ሊኖረው ይችላል ግን በቃ መግባት ያለበት ቦታ ላይ አግባብ ያለው ቦታ ላይ ማይሆን ነገር ነው። እኔ ደግሞ እያልኩ ያለሁት ማይሆን ነገር ነው። ዝም ብለህ ወደ ገደል እንገባ አልፈልግም። ያው ተለያይ አይደለም መከራከሩ ምናምን አያስፈልገውም። እኔም በመሃላችሁ ገብቼ ላጣላችሁ አልፈልግም። ሃይሚ ምንድነው ምንድነው እኔ እንደውም መምጣት የራሱ አስፈላጊ አልነበረም። ለምን የጠራሁሽ እኮ ሙሉ እንደዚህ እንድትነግሪኝ እንዴ ከመሬት ተነስተሽ እንደዚህ አንተ ነግረኸው አላምንም አለኛ። እንዴት ነው ካንቺ ብዙ ነገር ያሳለፈን ምናምን ይለኛል። ሃይሚ እርግጠኛ ነሽ ግን? ምን እርግጠኛ ነሽ? የምታወሪው ነገር እኔ እንጃ እንደዚህ ጭራሽ አልጠብቅም ካንቺ። እንዴ ምን ማለት ነው እኮ? ወይ ምክንያት አለሽ ነው? በቃ ምክንያት የነገርኩህ እኮ በቃ እኮ ምክንያትሽ ምንድነው? ሀብቴ የማይፈልገውን ነገር ማድረግ አልፈልግም። በቃ እሱ ብቻ ነው ምክንያትሽ? በቃ ቤት ውስጥ በዚህ ምክንያት እንዴት ነው ልትለኝ? እና ሌላ ምክንያት ምን ሊኖረኝ ይችላል እንዴ? የቤቱ ታላቅ ነው መከበር አለበት አይደል? እንደዛ ነው የምታስበው? በዛ ላይ ደግሞ እኔ ባንዴ ልስማማልህ የቻልኩት አንተም ከናኒ ጋር ስለተለያየህ ነው። እሺ ከላይ አንተ እንኳን የ4 አመት ጓደኝነት ከት ካረክ እኔ የ1 አመት ጓደኝነት ከት ማድረግ ለኔ ሲምፕል ነገር ነው። ምንም ቀላል ነው። ሲያካብር ነው ሲጀመር አጉል እንትን ይላል። ከኔ ጋር ሳላምጥ እኔ አጉል ምናምን ኧረ ዝም በል በእናትህ። እኔን ጭራሽ እኔን አላመንከኝም ማለት ነው። ምን እንዳለች በአንድ እኔ ተስማማች እኮ። እኔ ምክንያት ካላት እሺ ምክንያት አለሽ? እኔ እኮ አንቺ